በምን ዙሪያ ማወቅ ትፈልጊያለሽ? አሁን ክርስትና ላይ ኦርቶዶክስ ላይ ጥያቄ የሚሆንብሽ ለምሳሌ ኦርቶዶክሶች እንደዚህ አይነት ነገር ላይ ለምን ነው የሚያደርጉት ብለሽ የምትጠይቂያቸው ወይንም ለምሳሌ በአምላክነት ላይ ሊሆን ይችላል ኦኬ ጥያቄ የሚሆንብሽ። ለምሳሌ አሁን እስልምና አሁን አሁን ሙስሊም ነኝ። ይሄን ሃይማኖቴ ማለት ነው ማለት አባኪ ያሃደ ኪያራዋን ከቤተሰብ ላይ የተወረሰ ነገር ነው እንጂ እኔ ማለት የሆነ ነገር እንትን ሰው አሳምኖኝ ምናምን ያስኩት ሃይማኖት አይደለም። እሺ ተረዳከኝ? አዎ ከናፉ ጋፉ መንደለዶ ማቲንኮ ወሪና አርገተ ሙስሊም ነበሩና ከነሱ የተወለድኩት እነሱ ሙስሊም ስለነበሩ እኔ ሙስሊም ነኝ። እነሱ የሚከተሉትን ግዴታ መከተል ስላለብኝ ነው የተከተልኩ ያለሁት ማለት ነው። እስኪ እናንተ ደግሞ እንደ ሃይማኖታችሁ አከቤ ካታተንቲ እንደ ዕውቀታችሁ የኛ ሃይማኖት ትክክል ነው ብላችሁ ነው የምታምኑት? እስኪ ከዚህ ላይ የእናንተ ሃይማኖት ምኑ ላይ ትክክል እንደሆነ የትኛው ስህተት እንዳለው ደግሞ ማለት ማወቅ ፈልጌ ነው። መልካም እሺ። አብዛኞቻችን ከቤተሰብ ነው ሃይማኖታችንን የወሰድነው የተቀበልነው። ከቤተሰቦቻችን ሃይማኖትን ልንቀበል እንችላለን። ተተቀበልን በኋላ ግን ትክክል ነው አይደለም ብሎ ማጣራት የኛ ድርሻ ይሆናል ማለት ነው። ምክንያቱም የተቀበልነው ከቤተሰብ ሃይማኖት ሁሉም ከቤተሰቡ ነው የወሰደው። ከቤተሰቡ ከወሰደ በኋላ ቤተሰብ ልጁን የሚያሳድገው በሱ ሃይማኖት ውስጥ ነው፣ እሱ ባመነበት ውስጥ ነው። ዋቄ ፈታ ከሆነ ለምሳሌ በዋቄ ፈታ ውስጥ ነው የሚያሳድገው። ክርስቲያኑን ወይም ሙስሊሙን እኔ ዋቄ ፈታ ነኝ እያለ አያሳድገው። ሙስሊም ሆኖ ደግሞ ልጄ አንተ ክርስቲያኑን እኔ ሙስሊም ነኝ እያለ አያሳድገው። ክርስቲያን ሆኖ ደግሞ አንተ ሙስሊሙን እኔ ክርስቲያን ነኝ እያለ አያሳድገን ልጁን። የራሱን ሃይማኖት ያመነበት ስለሆነ ያመንበት ደግሞ ያድነናል ብለን ስለምናምን ልጆቻችንን በዛ ውስጥ ነው የምናሳድገው። ስለዚህ ሁላችንም ከቤተሰባችን የወሰድናቸው ነገሮች ይኖራሉ። ከወሰድን ካወቅን ነፍስ ካወቅን በኋላ ግን መመርመር የኛ ኃላፊነት ይሆናል ማለት ነው። ቤተሰቦቻችን ያለፉበት ነገር ሁሉ ትክክል ነው ብሎ ማመን ስህተት ነው። ለምሳሌ ቤተሰቦቻችን በልጅነት ጊዜ የተለያየ ነገር የተሳሳቱት ሊኖር ይችላል። እኛም በዛ ስህተት ውስጥ እኛን ማሳለፈው ሊሆን ይችላል። እኛ ደግሞ ለልጆቻችን እንደዚህ አይነት ጎጂ ልምምዶችን ልናስተምር አንችልም። ስህተት ከሆነ ካወቅነው ስንማር ልጆቻችንን እንዲደርስባቸው አናደርግም ማለት ነው። ስለዚህ ሃይማኖትም እንደዛ ነው። እኛ ሃይማኖት ምንድነው ብለን ነው የምናምነው? እግዚአብሔር ራሱን ለሰዎች የገለጠበት ነው ብለን እናምናለን። ልብ በይ ራሚ፣ ሃይማኖት እግዚአብሔር ለሰዎች ሃይማኖት ማለት እግዚአብሔር ለሰዎች ራሱን የገለጠበት ነው። ይሄ የገለጠበት መንገድ ደግሞ በተለያየ መንገድ ለነቢያቶች አስቀድሞ ገልጦታል። ለነቢያቶች በተለያየ መልኩ ከነ አብርሃም ጀምሮ ለሁሉም ነቢያቶች በተለያየ ጊዜ በተለያየ ወቅት በተለያየ ዘመን ራሱን እግዚአብሔር ገልጧል። አልተዋቸውም እንደዚሁ ማለት ነው። ስለዚህ ነቢያቶች ሁሉ ስለ እግዚአብሔር መስክረዋል፣ አስተምረዋል። ዘመኑ መጨረሻ ላይ ሲሆን ግን ያ በነቢያት ሲነገር የነበረው በትንቢት ሲገለጥ የነበረው ክርስቶስ በስጋ ተገልጦ ይመጣል ማለት ነው። ልክ ዕብራውያን ምዕራፍ 1 ላይ እንደሚናገረው ዘመኑ መጨረሻ ላይ እግዚአብሔር በልጁ እንደነገረን ይነግረናል ማለት ነው። ስለዚህ ለነቢያቶች ራሱ ሲገልጥ የነበረውን እግዚአብሔር ነው ምናምነው እኛ። ነቢያቶች ልብ በይ ራሱን ሲገልጥ ለሙሴ፣ ለኢሳያስ፣ ኤርሚያስ፣ ሕዝቅኤል ሁሉም እነኚህ ዳዊት፣ ሰለሞን እነኚህ ሁሉ ነቢያቶች ነገስታቶች ብቻ የተመረጡ በእግዚአብሔር ቅዱስ የተባሉ እግዚአብሔር ራሱን ለነሱ ሲገልጽላቸው የነበረውን ያንን የምናምን እኛ ክርስቲያኖች ወይንም ደግሞ የክርስቶስ ተከታዮች እንባላለን ማለት ነው። የዘመኑ መጨረሻ ላይ ልጁ ክርስቶስ ራሱን ገልጦ ደግሞ ይመጣል። ራሱ ተገለጠ። አስቀድሞ ለነቢያቶች ራሱን ሲገልጥ የነበረው ራሱ ደግሞ ተገልጦ በስጋ ይመጣል ማለት ነው። ስለዚህ እኛ ኦርቶዶክሳውያን ስንል ቀጥተኛ መንገድ ላይ ያለን ወይንም ደግሞ እውነተኛ እምነት ውስጥ ያለን ማለት ነው። እውነተኛ ለመሆናችን ምንድነው ማስረጃው ከተባለ ሃይማኖቱ ምንድነው እሱ የሚለውን መፈተሽ ይኖርብናል ማለት ነው። ሃይማኖቱ ምንድነው ስንል ደግሞ ሙሴ ምን ብሎ አስተምረዋል? ጳውሎስ ምን ብሎ አስተምረዋል? ያዕቆብ ምን ብሎ አስተምረዋል? ስለ ኢየሱስ ምን ብለው ሐዋርያቶቹ ተናግረዋል? ሐዋርያቶቹ ክርስቶስ እግር ስር ቁጭ ያሉት ምን ብለው ስለ ክርስቶስ አስተምረዋል? አስቀድመው የነበሩት ነቢያቶች ደግሞ ስለ ክርስቶስ ምን ብለው ትንቢት ተናግረዋል? ስለ እግዚአብሔርስ ምን ብለው አስተምረዋል የሚለውን እንመለከታለን ማለት ነው። እንደነሱ ካመንን እኛ የነሱ ሃይማኖት ተከታዮች ነን እንባላለን ማለት ነው። ሃይማኖት ማለት በአንዱ በእግዚአብሔር ማመን ስለሆነ በዛ ማመን በዛ ደግሞ እኛ እናምናለን። ወደ እስልምናው ስንመጣ ግን በመሐመድ ነው እናንተ የምታምኑት፣ ያ የእናንተ መፍት ነው። መሐመድ ደግሞ ሁሉንም ይጠቀልልና ነቢያቶች እንደዚህ ነው ያስተማሩት ብሎ የራሱን አስተምሮ ያመጣል ቁርአንን ማለት ነው። እኛ ግን ልዩነቱ ምንድነው? ዳዊት እንዴት ነው ያመነው ስንል የዳዊትን መጽሐፍ ዘን ነው። ልብ በይ ራሚ፣ ዳዊት ምን ብሎ ነው የሚያምነው ስለ እግዚአብሔር ስንል ዳዊት የጻፋቸው መጽሐፍቶች አሉ። መዝሙረ ዳዊት ታውቂያለሽ ብዬ አስባለሁ። መዝሙረ ዳዊት ያንን መጽሐፉን አይተን ዳዊት እንዴት እንዳመነ እንረዳለን። ሙሴ እንዴት ነው ያመነው ስንል
ሙሴ እምነቱ ምንድን ነው ስንል እኛ ምናምነው ከሙሴ ጋር ይቀራረባሉ ይመሳሰላሉ የሚለውን ለማወቅ ሙሴ የጻፋቸው መጽሐፍቶች አሉ። ዘፍጥረት፣ ዘውልቁ እንደዚህ የሚባሉ መጽሐፍቶች አሉ። እነኛም መጽሐፍቶች ሙሴ የጻፋቸው መጽሐፍቶች አሉን። ሕዝቅኤል እንዴት ነው ያመነው ስንል የሕዝቅኤል መጽሐፍቶች አሉ። ኢሳይያስ እንዴት ነው ያመነው ስንል የኢሳይያስ መጽሐፍቶች አሉ። ስለ ክርስቶስ ስለ ኢየሱስ ክርስቶስ ምን ብለው አስተምረዋል ስንባል የኢየሱስ ደቀ መዛሙርቶች ወይም ሐዋርያት የሚባሉ ሱራ 61 14ኛው አያ ላይ ሐዋርያት ይላቸዋል ቁርአኑ ማለት ነው። እነኛ ሐዋርያቶች የጻፉት መጽሐፍቶቹ አለን እኛ። እናንተ ጋር ስንመጣ ግን ምንድነው እነኛ ሁሉ መጽሐፍቶቹ የሉም። መጽሐፍቶቹ ሁሉ የሉም። የዳዊት የለም፣ የሰለሞን የለም፣ የሙሴ የለም፣ የኢሳይያስ የለም፣ የያዕቆብ የለም፣ የኢየሱስ ሐዋርያት መጽሐፍቶች የለም። ግን ሙሐመድ የነገራችሁ ስለነሱ ሙሐመድ እንደዚህ ብሎ የተናገራቸው አሉ። እኛ ጋርስ መጽሐፍቶቻቸው ራሳቸው ስላለን እንዴት ነው ያመኑት ተብለን ስንጠየቅ ከመጽሐፍቶቻቸው ገልጠን ማሳየት እንችላለን። ስለዚህ ሙሴ እንዳመነው እኔ አምናለሁ ማለት ነው። ሙሴ ከዳዊት ጋር አይጣላም፣ ዳዊት ከሰለሞን ጋር አይጣላም፣ ሰለሞን ከሕዝቅኤል ጋር አይጣላም፣ ከኢሳይያስ ጋር አይጣላም እያለ ይመጣና ከአዲስ ኪዳን ጸሐፊዎች ጋር አይጣሉም ማለት ነው። ስለዚህ ምናምነው ልክ እነሱ እንደሚያምኑት ይሆናል ማለት ነው። ስለዚህ እነሱ የሚያምኑ ከኛ ከምናምነው ጋር አንድ ይሆንና እግዚአብሔር አስቀድሞ ሃይማኖትን በገለጠው መልኩ ራሱን በገለጠው መልኩ ዛሬም ድረስ እኛ እናምናለን ብለን እናምናለን። ሙሐመድ ጋር ስንመጣ ግን እነኝን ሁሉ አስተምሮታቸውን ስህተት ነው ይልና አይ እንዲህ ነው ብሎ መጽሐፍ ተገለጠልኝ መጽሐፍ መጣልኝ ብሎ የተናገረው አለ። ያ ምን ይሆናል? የሙሐመድ ብቻ ይሆናል ማለት ነው። የዳዊትን አስተምሮ እናንተ ጋር ብንጠይቃችሁ አሁን ሙሐመድ ከነገረሽ ውጪ የዳዊትን አስተምሮ ከዳዊት አሰጭኝም። የሙሴን አስተምሮ ብጠይቅሽ ሙሐመድ ስለ ሙሴ ከተናገረው ውጪ ሙሴን መጽሐፉን ራሱን አሰጭኝም። ስለዚህ ምን ይሆናል? ሙሐመድ ላይ ብቻ ይሆናል ያንቺ እምነት ያለው ማለት ነው። ያንቺ አስተምሮ ስለ አላህ የነገረሽ ሙሐመድ የነገረሽ ብቻ ይሆናል። አላህና ሙሐመድ ሲነጋገሩ አልሰማንም፣ ልትሰሚም አትችይም። ወይንም ደግሞ ጅብሪል ነገረኝ ብሎሻል። ጅብሪል ለሙሐመድ ሲነገረው የተሰማበት ቦታ አንድም ቦታ የለም። ሙሐመድ ግን ጅብሪል የሚባል መልአክ መጣ አላህ ልኮት ነው እንደዚህ ብሎ ነገረኝ ብሎ ያለሽን ታምኛለሽ፣ ግዴታ ነው። ለምሳሌ ሱረቱ አሕዛብ ላይ 50 አካባቢ ላይ ነብዩ አይናፋር ነውና ካልተጠራችሁ በቀር ወደ ነብዩ ቤት እንዳቀርቡ ብሏል አላህ። በተጠራችሁም ሰዓት ምግብ ከበላችሁ በኋላ ወዲያውኑ ተበተኑ፣ ቤት ውስጥ አትቆዩ የሚል መገለጥ አመጣ። ይሄ የመጣበትን ስታይ አሁን ቤት ውስጥ ሙሐመድ መጥተው ዝም ብለው ሲጫወቱ ምግብ እየበሉ ዜነብን ያገባ ጊዜ ሲጫወቱ ሙሐመድ መገለጥ መጣልኝ አለ። ይህን መገለጥ ጅብሪል ነው ያመጣልኝ አላህ ልኮት ነው አለ። መገለጡ ምንድነው? እሱ ቤቴ ውስጥ አትቆዩ፣ ከበላችሁ በኋላ ከተጠራችሁም ወዲያውኑ ተበተኑ፣ ለወግ አትጫወቱ። ይሄ አላህ ምን ብሏል? ነብዩ አይናፋር ነው እኔ ግን አላፍርም ውጡ ብሏችኋል ብሎ ራሱ ነው የሚነግራቸው። ይሄንን እውነት አሁን አላህ የሚባል አካል ለጅብሪል ነግሮ ጅብሪል ደግሞ ለሙሐመድ ንገር እንደተባለ ምንም ማስረጃ የለም። አይ ሙሐመድ ነው ራሱ ማስወጣት ፈልጎ እንደዚህ ያለው ብለን እኛ እንሞግታለን።